ፊልማችንም በደቡብ አፍሪካ በሚገኝ የአናብስት መኖሪያዎች ውስጥ አንዲት ሴት አንበሳ ከአዳኞች ለማምለጥ ስትሮጥ እያየናት ይጀምራል። ብዙም ሳይቆይ ተገደለች አንበሳዋ። ከዛ የአንበሳዋን ደቦል በሳጥን ውስጥ አስገብቶ ሰውየው ይዟት ሄደ። አልማ የተባለች ሴት ደግሞ በሙዚቃ ትምህርት ቤት ፒያኖ እየተጫወተች እንመለከታታለን። አልማ ጎበዝ ተማሪ ስትሆን የስኮላርሺፕ እድል ለማግኘት ከፍተኛ ፉክክር ይጠብቃታል። የራሷን ምርጥ ለማግኘት ለተከታታይ 20 ሰዓታት ፒያኖ ትጫወታለች። አሰልጣኛውም ተጠግቷት ልምምዷን በጣም ከልክ ያለፈ በመሆኑ እረፍት እንድታደርግ ነገራት። እሷም ተስማማችና ወደ ቤቷ ሄዳ ልታርፍ ስትል ግን በሚያሳዝን መልኩ አያቷ መሞቱ ተነገራት። ምንም ሳታርፍ ለአያቷ ለቅሶ አያቷ ወዳለበት ቦታ ቶሎ ሄደች። እዛ እንደደረሰች መጀመሪያ ያገኘችው የአያቷን ጓደኛ ነበር። በጣም አድገሻል፣ ሕፃን እያለሽ ነበር የማውቅሽ እያለ ተቀበላት። ጆ የተባለው ይህ ሰው ታዲያ አያቷ ይኖር ወደ ነበረበት ቤት ይዟት ሄደ። አያቷ ከመሞቱ በፊት የዚህ ጫካ በሙሉ ባለቤት እንደነበረና አሁን ብቸኛ ወራሽ እሷ ብቻ መሆኗን ነገራት። አያቷ ነገሮችን ይቀርጽበት የነበረውን ካሜራም ሰጣት። ይህን ካሜራ እንድሰጥሽና የተቀረጹትን ቪዲዮዎች እንድትመለከቻቸው አያትሽ አዞኝ ነበር አላት። ጆ አሁን የሆነ ነገር ይከሰትባት ይሆን ብሎ ተጨነቀላት። ደግሞ ምትፈሪ ከሆነ እስከ ቀጣዩ ቀን አብርሽ ይቆይልሻለሁ ብሎ ሲነግራት እሷ ግን አይ ችግር የለውም አትጨነቅ አለችው። ሰውየውም ተሰናብቷት ሄደ። አልማ ታዲያ በዛው ቀን ማታ በአያቷ ቤት ተቀምጣ አያቷ አስቀምጦላት የነበረውን ቪዲዮ ከፍታ እያየች ነበር። እሱም ሲናገር ምናልባትም ይህን ቪዲዮ ስታየው እኔ በህይወት ላልኖር እችላለሁ። ለረጅም ጊዜ ስላልተያየን በጣም ናፍቀሽኛል። የፒያኖ ውድድር እንዳለብሽም ሰምቻለሁ። በዛም ትልቅ ቦታ እንደምትደርሺ አልጠራጠርም አላት። በዚህ አጋጣሚ ነበር ቤቱ እየተመላለሰ ስለሚመጣው አንድ ተኩላ ነግሯት፣ እሱን ግን ያንን ተኩላ ስታየው እንዳትፈራ ይልቅ ተጠግታ እንድትንከባከበው ነገራት አባቷ በቪዲዮ። ቪዲዮውንም በዚሁ አለቀና ከፊልሙ እንደምንረዳው ከሆነ አልማ እንስሳትን በጣም ትወዳለች። እሷም በነጋታውም አያቷ የነገራትን ነጩን ተኩላ ሄዳ ለመፈለግ አሰበች። በመሃል የሆነ ድምፅ ሰምታ ወጣችና ዝናቡና መብረቁን ስታይ ግን ተመልሳ በሩን ዘጋች። የሰማችው ድምፅም ከደቡብ አፍሪካ የአንበሳ ደቦል ይዞ ሲመለስ የነበረው ሰውዬ አውሮፕላኑ ተከስክሶ ነው። በቀጣዩ ቀን ያ የአንበሳ ደቦል አውሮፕላኑ ከሳጥኑ ዘሎ ዛፍ ላይ ሲወድቅ እናየዋለን። የአሞራዎች ቤት ላይ ሄዶ አረፈ። በጫካ ውስጥ ደግሞ ሁለት ሳይንቲስቶች ነጩን ተኩላ እያፈላለጉት ነበር። እንደዚህ አይነት ተኩላ ዘሩ በመመናመኑ ምክንያት ይዘው ጥበቃ ሊያደርጉለት እንደሆነ ነው የሚናገሩት። ወጥመድ በየቦታውም አዘጋጅተውለት ነበር። ከዛም ተኩላው ከተጠመዱት ወጥመዶች መሃል በአንዱ ተያዘ። መያዙን ሲያረጋግጡ ወደ ቦታው ሮጠው ሄዱ። ነገር ግን ተኩላው ከተያዘበት ወጥመድ እንደምንም ብሎ ለማምለጥ ቻለ። ተኩላው ሲሮጥም ከአልማ ጋር ተገናኙ። አልማ እንዳየችው አያቷ የነገራት ተኩላ እንደሆነ ወዲያውኑ ገባት። ተኩላው ላይ የተተበተበውን መረብን ለማስለቀቅ ፈለገች። ተኩላውም የአልማ ጃኬት ላይ የአያቷን ጠረር አሸተተ። ጃኬቱን አውልቃ ስትሰጠው ተኩላው ማሽተት ጀመረ። የታሰረበትን መረብ ስትበጥስለት ተኩላው ሮጦ አመለጠ። እሷም ወደ ቤቷ እየተመለሰች እያለች ከሳይንቲስቶቹ ጋር ተገጣጠመች መንገድ ላይ። ነጭ ተኩላ አይተሻል እንዴ ብለው ሲጠይቋት ለምን ፈልጋችሁ ነው ብላ ጠየቀቻቸው። እነሱም ጥበቃ ሊያደርጉለት እንደሆነ ነገሯት። እናም ዘሩንም ለማስቀጠል ከሌሎች ተኩላዎች ጋር ሊያዳቅሉት እንደሆነ ነገሯት። እሷ ግን እሳት ለብሳ ስትናገር አዳኞች እንደሆናችሁ አውቃለሁ። ይሄ ያላችሁበት ጫካ የግለሰብ ንብረት ነው፣ የአያቴ ቦታ ነው። እዚህ ማደን የተከለከለ በመሆኑ አሳስራችኋለሁ እያለች ስትቆጣቸው እነሱም ሊያረጋጓትና አዳኝ እንዳልሆኑ ሊነግሯት ፈለጉ። እሷ ግን የመናገሪያ እድል አልሰጠቻቸውም። በዚህ ደንግጠው ቶሎ ሄዱ። እሷም በጫካ ውስጥ እየሄደች በማታ ተከስክሶ የነበረውን አውሮፕላን አየችው። ፓይለቱ ይሞታል ብላ አሰበች። ድምፅ ሰምታ ቀና ስትል የአንበሳው ደቦል ከአሞራዎቹ ቤት ላይ ዘሎ እጇ ላይ አረፈ። ትንሹን አንበሳ ተሸክመውም አይዞህ እኔ ያሳድጋለሁ እያለች እየተንከባከበችው ወደ ቤቷ ይዘው ሄደች። ቤት ገብታ በሩን ከመዝጋቷ በፊት ግን
ተኩላው ሮጦ መጣ ወደሷ። ተኩላው ወደ ቤቷ ሰተት ብሎ ገባና ተኛ። አንበሳውንም ሶፋ ላይ አስቀምጣ ሁለቱንም ብትወዳቸውም እንዴት እንደምታኖራቸው ግን ግራ ገባት። ጆ የተባለው የአያቷ ጓደኛ ሊጎበኛት ሲመጣም ስለተከሰተው ነገር በሙሉ ነገረችው። ጆ ግን እንስሳቱ አደገኛ በመሆናቸው የእንስሳት ጠባቂ ማዕከሎችን ማናገር እንዳለባት ነገራት። እሱም የእንስሳት ጥበቃ ማዕከሎች ጋር ስለሚሰራ የሥራ ባልደረቦቹን ይዟቸው መጣ። ሰዎቹ ወዲያው እንደመጡ በአውሮፕላን አደጋው ምክንያት የጠፋ የአንበሳ ደቦል አለና እሱን አይታ እንደሆነ ጠየቋት። እሷ ግን የአንበሶቹን ደቦል ወስደው ለሰርከስ ልምምድ እንደሚያውሏቸው በማወቋ ዋሸቻቸውና አላየሁም ብላ መለሰች። ሰዎቹም ሲመለሱ ወደ ቤት ስትገባ ተኩላዋ ሴት ነበረችና ሌላ ቡችላ ስለነበራት ቡችላዋንና የአንበሳውን ደቦል አብራ እያጠባቻቸው ነበር። አባቷ ያስቀመጠውን ፎቶግራፍ እያገላበጠች የተጻፈውን መረጃም ስታነብ እየመጡ አንበሳዎቹን የሚገድሉ ሰዎች ደቦሎቹን ለሰርከስ ለማዋል ብቻ ሲሉ ወላጆቻቸውን ሕይወታቸውን እንደሚያጠፉ አረጋገጠች። ከዛ በቀጣዩ ቀን የፈተናዋ ቀን ደረሰባትና የቤቱን መስኮት ለነጯ ተኩላ ክፍት አደረገችላትና ለቡችሎቹ ምግብ ፈልጋ እንድታመጣ መስኮቱን ከፍታላት እሷ ወደ ፈተና ቦታ ሄደች። ፈተናውን ካለፈች ወደ ሌላ ሀገር በስኮላርሺፕ ትላካለች። ፍላጎቷም እሱ ነው። በሚያስገርም መልኩ ፈተናዋን በጥሩ ሁኔታ አጠናቀቀችና ፍላጎቷ ተሳካላት። በጫካ ውስጥ ግን ሁለቱ ሳይንቲስቶች ተኩላዋን በአደንዛዥ ነገር ሲወጓት እናያለን። አልማ ቤት ስትገባ ቤቱ ተመሰቃቅሎ ተኩላዋ ግን የለችም። ከዛም ተኩላዋን ፍለጋ ደግሞ ወደ ጫካ ሄዳ ብዙ ልታፈላልጋት ብትሞክርም ልታገኛት አልቻለችም። ወደ ቤት ተመልሳ ግን ሁለቱም ቡችሎች መንከባከብ ጀመረች። ለነሱ ፒያኖ እየተጫወተች አሳደገቻቸውና ትልቅ ሆኑላት። ከረጅም ጊዜ በኋላ ትልቅ ሆነው እናያቸዋለን። የሆነ ቀን ግን ተኩላዋና አንበሳው በድንገት ተነስተው ጠፉባትና እነሱን ፍለጋ ጫካ ውስጥ እየተሯሯጠች መሽከርከር ጀመረች። ከዛ የሆነች ሕፃን ልጅ ከእናቷ ጋር ለጉብኝት ጫካ ውስጥ ነበረችና እሷን አንበሶቹ አይተዋት ሲያሳድዷት እየጮኸች ወደ እናቷ ስትሄድ አልማ ሰማችና ልጅቱን እንዳይበሏት እየሮጠች ትከታተላቸዋለች ከኋላ። ነገር ግን አዳልጧት ተንሸራታ መሬት ላይ ወደቀችና ክፉኛ በመጎዳቷ ራሷን ሳተች። አንበሳውና ተኩላው ግን መውደቋን ሲመለከቱ ጎኗ ተቀምጠው እሷን መንከባከብ ጀመሩ። የፀሐይ ብርሃን እንዳይጎዳት እየከለሏት ማንም እንዳያጠቃትም እሷን መጠበቅ ጀመሩ። እሷ ራሷን ስታለች። እየጮሁ ድምጻቸውን ሲያሰሙ የያዘችው ሬዲዮ ወደ ጆ መልእክት አስተላለፈለትና ጆ ሊያወራት ቢሞክርም እሷ ግን መልስ አትሰጠውም። ከዛ ተነስቶ ሄዶ ቼክ ሊያደርጋት ፈለገና ቤቷ እንደደረሰ ማንም የለም ነበር። ከዛም ጀልባውን ወሰደና መላ ጫካውን እየዞረ እሷን መፈላለግ ጀመረ። ከዛም ጀልባውን ወስዶ መላ ጫካውን እየዞረ እሷን መፈላለግ ጀመረ። በስተመጨረሻም አልማን በርቀት ተመለከታት። ነገር ግን ወርዶ ሄዶ እንዳይረዳት እንስሳቶቹን ፈራና እዛው ሆኖ ለእንስሳት አድኖች ደውሎ ነገራቸውና እሷንም ወደ ሆስፒታል ወሰዳት። ዶክተሮቹ እንስሳቶቹን ማመስገን እንዳለባቸው ገለጹ። ምክንያቱም እነሱ ባይኖሩ እሷ በሕይወት አትተርፍም ነበር አሉ። በሌላ በኩል ሳይንቲስቶቹ የያዟትን ነጯን ተኩላ ወደ እንስሳት መጠበቂያ ማዕከል ወስደዋት አስረከቡ። አልማ ራሷን ከሳተችበት ስትነቃ ቀድማ የጠየቀችው እንስሳቶቹ የት ነበር ብላ ነበር። ጆ ሲናገርም ለእንስሳት ጠባቂ ፖሊሶች ደውሎ ሁለቱንም እንዳስረከባቸው ተናገረ። እሷም ለዚህ ሁሉ ጥፋተኛ እኔ ነኝ፣ እኔ በጠበቃቸው እንደዚህ አይጠፉብኝም ነበር ብላ ራሷን ወቀሰች። ጆ ግን በጭራሽ ራሷን እንዳትወቅስና እንስሳቶቹን ለማሳደግ ብዙ እንደለፋሽ ነገራት። ከዛም ቀናትን በዛ ሆስፒታል አሳለፈች። ነገር ግን ቀኗ ሳይደርስ ዶክተሮቹን ተደብቃ ወጣችና ለጆ ደውላለት ወጥታ ሄደች። ወዲያው እንስሳቶቹ ወደ ተወሰዱበት ቦታ ሄደው እንስሳቱን መልሶ መውሰድ እንደሚፈልጉ ነገረቻቸው። ነገር ግን ፖሊሷ ይህ ተግባርሽ ያስከስስሻል፣ እንስሳት ቤት ውስጥ ማሳደግ በሕግ የተከለከለ ነው ብላ ለአልማ ነገረቻት። ጆ ደንግጦ አልማን ወደ ውጭ ይዟት ወጣ። አልማ ግን ሳይንቲስቶቹን ፈልጌ ማውራት አለብኝ አለችና ስልኩን ደውላ
ተኩላውንና አንበሳውን አይተው እንደሆነ ስትጠይቀው እሱ ግን ሁለቱም አሁን በጥሩ ሁኔታ ላይ እንዳሉ ገለጸላት። በነገሩ ተናዳ ስትመላለሰው ስልኩን ዘጋባት። በመቀጠል ጆ ሲነግራት በአካባቢው ያሉ ሰርከስ ቦታዎችን በሙሉ የዞረች ብትፈልግ ልታገኛቸው እንደምትችል ሲነግራት እሷም ስትፈልግ ግን ትንንሽ የአንበሳ ደቦሎችን ብቻ ነበር ልታይ የቻለችው። በአንድ ቦታ ደግሞ አንድ የሰርከስ አዘጋጅ ሰው የአልማን አንበሳ ከሰዎች ገዝቶት ስለነበር በአጥር ይዞት እናየዋለን። የሰውየው ልጅም ተጠግቶ አንበሳውን ያሻሸዋል። ሰውየው ግን አደንዛዥ መርፌ ይዞ መጣና ለልጁ አንበሳ እንዴት እንደሚገራ እኔን እያየህ ተማር ብሎ ወጋው መርፌውን። ነገር ግን ልጁ የአንበሳውን ስቃይ አይቶ ይሄ ነገር ግን መግራት ሳይሆን ማሰቃየት ነው እኮ አለው። ተኩላው ደግሞ ብቻውን በሽቦ አጥር ውስጥ ተከልሎ ለማምለጥ እየታገለ እናየዋለን። ከዛም ችሎታውን ተጠቅሞ መሬቱን ቆፍሮ በስር በኩል አምልጦ ጠፋ። ሳይንቲስቶቹ ቶሎ ብለው ለአልማ ደወሉላትና ተኩላውን አይታ እንደሆነ ጠየቋት። ነገር ግን ተኩላው ምናልባት ወደ ወንድሙ ሄዶ ይሆናል አለቻቸው። ወንድሙ ስትል ግን ሌላ ተኩላ ወንድም አለው እንዴ ብለው ጠየቋት። አይ አንበሳ ነው ወንድሙ አለቻቸው። ሳይንቲስቱ ተናደደባትና ስልኩን ዘጋባት። እንዴት አንበሳና ተኩላ ወንድማማቾች ናቸው ትለኛለች ብሎ ተበሳጨ። ከዛም ሳይንቲስቶቹ በተኩላው ሰውነት ላይ ድንገት ካመለጠ በሚል ጂፒኤስ 12 ስለነበር ያንን ተከትለን ተኩላውን መያዝ እንችላለን አሉ። ተኩላው ግን አንበሳው የተያዘበት የሰርከስ ቦታ ሄዶ ቆፍሮ ገባና አንበሳውን ለማዳንና ለማስመለጥ ሙከራ አደረገ። ነገር ግን የሰርከሱ አዘጋጅ ሰውዬ መጥቶ አጥሩን ከፍቶ አንበሳውን ወደ ሰርከሱ ቦታ ሊያስገባው ሲል ተኩላው አጠቃውና ሁለቱም አምልጠው ሄዱ። አንዱ ሳይንቲስት ታዲያ ወደ አልማ ሄደና አንበሳውንና ተኩላውን ከቀበርሽበት አውጪ አላት። እሷ ግን እንዳላገኘቻቸው ነግራው ትልቅ ጸብ ተነስቶ ተሰዳደቡ። ተናዶ ጀልባውን አስነስቶ ሊሄድ ሲል ግን ጀልባው ነዳጅ ጨረሰበትና ተመልሶ ወደ እሷ ለመምጣት ተገደደ። ለተፈጠረው ነገር በሙሉ ይቅርታ ጠይቋት ይቅርታውንም ተቀብላ እሷ ጋር ቆየና አሁን እንስሳቶቹን መፈለግ አለብን ብለው ሁለቱም ተነሱ። ተኩላውና አንበሳው ወደ ጫካ በመግባታቸው ፖሊሶቹ እነሱን ለመግደል ተሰማሩ። የሰርከሱ አዘጋጅ ሰውዬም እነሱን ፍለጋ ከልጁ ጋር ጫካ በመግባቱ ተኩላውን አየና እንቅልፍ የሚያሰኛ መርፌ ወርውሮ ወጋው ቶሎ። ከዛ ልጁን ላከውና የተኩላው አንገት ላይ የታሰረ ጂፒኤስ ነገር ይታየኛል፣ እሱን ፍታው፣ ምክንያቱም ጂፒኤሱን ተከትለው ሌሎች ሰዎች ሊመጡብን ይችላሉ አለው። ልጁም ለእንስሳት ባለው ፍቅር ምክንያት ከተኩላው ላይ የሚያስተኛውን አደንዛዥ መርፌ ከነቀለለት በኋላ በምትኩ የሚያረክሰውን ኪኒን ወጋው። ጂፒኤሱንም ፈታና ኪሱ ውስጥ ከተተ። ከዛም አባትና ልጅ ጫካውን ለቀው ሄዱ። ነገር ግን ሳይንቲስቶቹ ደግሞ ጂፒኤሱን ልጁ በኪሱ ስለያዘ ያንን ተከትለው አባትና ልጅ ጋር መጡና ተኩላውን አይታቸዋል እንዴ ብለው ጠየቋቸው። አባታቸው ሲናገርም ልጄ ጂፒኤሱን ሲጫወት አግኝቶት ስለነበር እንዲሁ ያዘው እንጂ እኛ ተኩላ የሚባል ነገር አላየንም አለ። ሳይንቲስቶቹ በዚህ ተናደው ሲወጡም አባትየው ልጁ ጂፒኤሱን ይዞ በመገኘቱ ጮኸበትና ተቆጣው። ልጁ ታዲያ መታጠቢያ ቤት ደርሼ ልምጣ ብሎ ለአባቱ ተናገረና ወደ ሳይንቲስቶቹ ሄዶ ተኩላው የት እንዳለ አውቃለሁ አላቸው። ከነሱ ጋር ተያይዞም ወደ ተባለበት ቦታ ሄደው የወደቀበት ቦታ ሲፈልጉ ተኩላውም ይሁን አንበሳው በቦታው የሉ። አልማም እዛው በቦታው ነበረችና እየፈለገቻቸው ነው። አሁን አልማ እንስሳቶቹ ሙዚቃ ስላስለመድኳቸው ያንን ይወዳሉ ብላ በመኪና ድምጹን ጮክ አድርገው ሙዚቃ ከፍተው እነሱም ማፈላለግ እንዳለባቸው ሐሳብ አቀረበች። ከዛም በመኪና ሆነው ድምጹን ከፍ ያለ ሙዚቃ ከፍተው እያፈላለጓቸው እያለ በድንገት አንበሳው ብቅ አለ። አልማም በጣም ተደሰተችና አንበሳውን ሄዳ አቀፈችው። አንበሳው ከኋላ እያስከተላት ወደ ተኩላው ይዟት ሄደ። አልማ ተመልሳ መጣችና ለሳይንቲስቶቹ ነገረቻቸው እንደተገኘ ተኩላውምና በድንገት ግን የልጁ አባት ጠመንጃ ይዞ መጣና አንበሳውን መልሳችሁ ስጡኝ እያለ ማስፈራራት ጀመረ። ልጁ ግን እንስሳትን ማሰቃየት አይበቃህም እንዴ አባዬ አለው። አሁን በአንተ እጅ ብዙ እንስሳቶች ሲሰቃዩ እያየሁ አዝኛለሁ አለው። አባቱም በልጁ ንግግር ልቡ ተነካና ወዲያው አዝኖ እሺ ልጄ በቃ ቃልህን ሰማሃለሁ ብሎ
ነገሩን ትቶት ልጁን ይዞ ሄደ። ወዲያው ደግሞ የፖሊስ ኃይል ደረሰና አልማ ቶሎ ብላ ለጆ መርከብ እንዲያዘጋጅለት ነግራ እንስሳቶቹ ወደተኙበት ዋሻ ሮጣ በመሄድ ልታስመልጣቸው ብላ ወደ ምሽግ ቦታ ወሰደቻቸው። ብዙ ከተጓዙ በኋላ በሌላ ቀዳዳ ይዛቸው ወጣች። ነገር ግን ለጆ ጀልባ ይዘህ ጠብቀኝ ብትለውም እሱ ግን አልመጣላትም ነበር። አሁን ያላት አማራጭ እየዋኘች አንበሳውንና ተኩላውን ይዛ ወንዙን መሻገር ብቻ ነው። ነገር ግን አንበሳው መዋኘት ስለማይችል ተሰናበታቸውና ወደ ፖሊሶቹ ሄደ። እሷ ግን ከተኩላው ጋር እየዋኘች ወንዙን አቋርጠው ወደ ቤት ደረሱ። ጆና ሌሎቹም እዛ ነበሩና የታለ አንበሳው ብሎ ጠየቋት። እሱ መዋኘት ስላልቻለ እዛው ቀረ አለቻቸው። ወዲያው የተኩስ ድምፅ ሰሙና አንበሳው መገደሉን አረጋገጡ። አልማ አዝና ተቀምጣ ማልቀስ ጀመረች። ተኩላውንም ከዚህ በኋላ ጓደኛውን እንዳይጠብቅ ነገረችው። ሁለተኛ ላይመለስ ሄዷል፣ ተገድሏል አንበሳው አለች። ነገር ግን ከቆይታዎች በኋላ አንበሳው ወደ እነሱ መጣ። ፖሊሶቹ ቢተኩሱበትም አምልጧቸው መጣ። ተኩላውም ተደስቶ አብረው እየተጫወቱ እናያቸዋለን። አልማ በቤቷ ፓርቲ አዘጋጀችና እዚህ ከመጣች ጀምሮ በጣም ደስተኛ እንደሆነችና አያቷ ለእንስሳት ባለው ፍቅርና እንክብካቤ ትልቅ ኩራት እንደሚሰማት ገለጸችላቸው። እነዚህ እንስሳቶችም የሷ ኃላፊነት መሆናቸውን እየተናገረች ምርጡ ፊልማችንም በዚሁ ይጠናቀቃል። እስከ መጨረሻ ድረስ ስለተከታተላችሁኝ በጣም አመሰግናለሁ። የፊልም ዓለም ቻናልን ሰብስክራይብ በማድረግ ደግሞ ቤተሰባችን በመሆን እንዲህ አይነትና ሌሎች ምርጥ ፊልሞችን እንድታዩ እጋብዛችኋለሁ። ሰላም ቆዩልኝ።